ባንኮች የገቡበት የሞት ሽረት አጣብቂኝ። ዛሬ ጠዋት የዓለም የፋይናንስ ገበያዎች ደወል ሲደወል ባለሀብቶች ከ1970ዎቹ ወዲህ አይተውት ወደማያውቁት ፈታኝና አስፈሪ እውነታ ውስጥ ይነቃሉ። የሆርሙዝ የባህር ወሽመጥ መዘጋት እና ኢራን እኮ የነዳጅ ክፍያ በዩዋን ብቻ ይፈጸም ከማለቷ የፖለቲካ ዜና ብቻ አይደለም። ይህ ክስተት የዓለምን ኢኮኖሚ ወደ አንድ አስፈሪ አቅጣጫ እየገፋው ነው። ስታግፍሌሽን ማለት ምን ማለት ነው? የኢኮኖሚ መቀዛቀዝና የዋጋ ንረት በአንድ ጊዜ መከሰት ማለት ነው። ይህ ደግሞ ለማንኛውም ሀገር ማዕከላዊ ባንክ ትልቁ ቅርት ነው። ነገ ገበያዎች ሲከፈቱ የአሜሪካ ማዕከላዊ ባንክን ጨምሮ የዓለም ባንኮች የገቡበትን ታሪካዊ አጣብቂኝ አብረን እንየው። የማዕከላዊ ባንኮች ዱባ ዕዳ። በተለምዶ የዋጋ ንረት ሲከሰት ማዕከላዊ ባንኮች የባንክ ወለድን በመጨመር ኢኮኖሚውን ያረጋጋሉ። ኢኮኖሚው ሲቀዛቀዝ ደግሞ ወለድን በመቀነስ ገንዘብ ያትማሉ። አሁን ግን የነዳጅ አቅርቦት በመስተጓጎሉ ምክንያት ዓለም አቀፍ የዋጋ ንረት እንደ አዲስ እያገረሸ ነው። በዚህ ጊዜ ማዕከላዊ ባንኮች ሁለት መጥፎ አማራጮች ብቻ አሏቸው። አማራጭ 1 ወለድን መጨመር። የነዳጅ ዋጋ መናር ያመጣውን የዋጋ ንረት ለማርገብ ወለድን ከፍ ካደረጉ ቀድሞውኑ በዕዳ የተዘፈቀውን የዓለም ኢኮኖሚ አንቀው ይገድሉታል። ኩባንያዎች ይከስማሉ፣ የሥራ አጥነት ይንሰራፋል፣ ገበያው ይንኮታኮታል። አማራጭ 2 ወለድን መቀነስ፣ ገንዘብ ማተም። ወለድን በመቀነስ ኢኮኖሚውን ለማትረፍ ከሞከሩ ደግሞ የገንዘብን የመግዛት አቅም ያጠፉታል፣ ዶላር ይዳከማል፣ የነዳጅ ዋጋ ይበልጥ ሰማይ ይነካል። ይህ ደግሞ የዶላርን የበላይነት ለማክተም ለሚፈልጉት እንደ ቻይና እና ኢራን ላሉ ሀገራት ትልቅ ድል ይሆናል። አሁን ወደፊትም ወደ ኋላም መጓዝ አይቻልም። ታዲያ ስማርት መኒ በዚህ ሳምንት ምን እያደረገ ነው? ትላልቆቹ የዎል ስትሪት ባለሀብቶች እና ሄጅ ፈንዶች ነገ ጠዋት ይህንን ቀውስ ወደ ትርፍ ለመቀየር ዝግጅታቸውን ጨርሰዋል። እኛ እንደ ሪቴል ትሬደር ማወቅ ያሉብን ጉዳዮች ምንድን ናቸው? 1 ወርቅ የዓለም ብቸኛ መሸሸጊያ ሆኗል። ማንኛውም የወረቀት ገንዘብ እምነት ሲያጣ ወርቅ ያበራል። የዶላር የበላይነት አደጋ ላይ በወደቀበት፣ የነዳጅ አቅርቦት በተዘጋበት እና የዋጋ ንረት ባንዣበበበት በዚህ ወቅት ወርቅ ከሲያፍ ሃይቪያን እኮ አስተማማኝ መሸሸጊያ በመሆን ታሪካዊ የዋጋ ጭማሪ ሊያሳይ ይችላል። 2 የቢትኮይን ትልቁ ፈተና። ቢትኮይን ከዲጂታል ወርቅ ነው ወይስ ተራ የቴክኖሎጂ አክሲዮን? ይህ ሳምንት የቢትኮይንን እውነተኛ ማንነት የሚፈትሽ ይሆናል። ባለሀብቶች ከባህላዊው የባንክ ስርዓት መውደቅ ለማምለጥ ወደ ቢትኮይን ከጎረፉ ክሪፕቶ ከምንጊዜውም በላይ ጠንካራ የኢኮኖሚ አጥር መሆኑን ያረጋግጣል። 3 የአክሲዮን ገበያው ደም መፋሰስ። በነዳጅ አቅርቦት ላይ ጥገኛ የሆኑ የትራንስፖርት፣ የማምረቻ እና የኢንዱስትሪ ኩባንያዎች አክሲዮኖች ከፍተኛ የዋጋ ማሽቆልቆል ሊያጋጥማቸው ይችላል። በሌላ በኩል የኃይል ኩባንያዎች እና አማራጭ የኃይል ምንጮች ላይ የሚሰሩ ድርጅቶች አክሲዮኖች ሰማይ ሊነኩ ይችላል። እንደ ኢትዮጵያ ላሉ ታዳጊ ሀገራት ትርጉሙ ምንድን ነው? ይህ የጂኦፖለቲካ እና የማክሮ ኢኮኖሚ መናወጥ ታዳጊ ሀገራትን ክፉኛ ይጎዳል። የነዳጅ ማስመጫ ወጪ በእጥፍ ሲያድግ የውጭ ምንዛሬ እጥረት ይባባሳል። ይህ ደግሞ በቀጥታ ወደ ሀገር ውስጥ የዋጋ ንረት ይተረጎማል። የነዳጅ፣ የትራንስፖርት እና የሸቀጦች ዋጋ ላይ የሚኖረው ጫና ከባድ ይሆናል። ከቻላችሁ ለሚመጣው ከብድ ያለ ኢኮኖሚያዊ መቃወስ ከቤት አስቤዛ እስከ ተለያዩ ጉዳዮች ድረስ ለህና ስትሉ መጥናችሁ ደቁሱ። ማድረግ ያለባችሁን ሁሉ ዝግጅት ለማድረግ ሞክሩ። የተረጋጋው የፋይናንስ ዘመን አብቅቷል። ነገ ገበያዎች ሲከፈቱ የምናየው የቁጥሮች መለዋወጥ ብቻ አይደለም። የዓለም የኃይል ሚዛን ከምዕራቡ ዶላር ወደ ምስራቁ ዩዋን ወርቅ፣ እንዲሁም ከወረቀት ገንዘብ ወደ ጠንካራ ሀብቶች እያደረገ ያለውን ታሪካዊ ሽግግር ነው። በዚህ ፈታኝ ሳምንት ውስጥ በስሜት መነዳት ትልቁ ስህተት ነው። አሸናፊዎቹ አዝማሚያውን ቀድመው የተረዱትና ሀብታቸውን ከዋጋ ግሽበት ወደሚከላከሉ አማራጮች እንደ ወርቅ፣ ጠንካራ ሪል ስቴት እና ውሱን አቅርቦት ወዳላቸው ንብረቶች ያሸጋገሩት ብቻ ናቸው። ለተጨማሪ ፈጣን፣ ጥልቅ እና ወቅታዊ የዓለም አቀፍ ጂኦፖለቲካ፣ ፎሬክስ እና የፋይናንስ ትንታኔዎች ቻናላችንን ይቀላቀሉ።